ከጎን 15 ሚሊዮን ብር ቤት እየተሸጠ ጊቭ ሚ በ1 ሚሊዮን ብር ቤት ሰጣለሁ ብዬ እኔ ስመጣ መጠየቅ እኮ አለብህ። ወደ እዚህ የርክ እንደሆነ ኖ I'm not going anywhere sorry ቁጥሩን ልቀያይረው ይችላል። እሺ 2 ሚሊዮን በለውና 100 ሚሊዮን በ30 ሚሊዮን ልናደርግ እንችላለን። ናቹራሊ ማየው ነገር ነው። እንዴት ነው የምታረጋው ዴሊቨር የሚለው you have to ask so we want to take more advantage እንደማለት እኮ ነው። እቺ ውሃ 10 ብር 15 ብር እንደምትሸጥ እያወቅኩኝ 50 ሳንቲም ልሽጥልህ ሲለኝ ሰው I have to ask ብዙ ሰው ገንዘቡን እየተጨደ ያለው በዛ ነው። in the same way real estateም ላይ ከባድ ፕራክቲሱ ብንጀምር ያንን ነው መጀመሪያ ማየት ያለ። እኔ I can tell you ኦፍ ፕላን ለሚገነባ ሰው 100 ካሬ ቤት የሚሸጥልህ ከሆነ ግንባታው ብቻ ኦፍ ፕላን ሆኖ ሰሚ ፊኒሽድ ማለት ፉል ፊኒሽድ ያልሆነ በእርግጠኛው የምነግር ወጪው 40 ሺህ ብር በካሬ ያስወጣዋል ሚኒመም። ለዛም ኤፊሺየንት ሆኖ ከገነባው መሬት ቫልዩን ሳይጨምር let's say 50,000 አንድ ሰው 100 ካሬን በ1 ሚሊዮን ይሸጥልሃለሁ ሲሉ you have to ask first እንኳን ወጪው ይዘው 5 ሚሊዮን ሰብስቦ ይዞ ሊጠፋ ነው። you have to get so many things በሌላው በመኪናም በምን የምታየው ነው። ሰው ማህበረሰባችን ላይ ያለው ራሱን የቻለ መጠየቅ ያለበት ክፍተት አለ። ናቹራሊ ግን አሁን ላልከው ገንዘብ ሰብስቦ ምናምን ለሚለው አዲስ ይወጣ ህግ አለ። ሶዛት ቤት ገዢዎች ማህበር ኖሯቸው ብሎክድ አካውንት ስክሮ አካውንት አይነት ነገር ሆኖ በፕሮግረስ ላይ መስርቶ የሚለቀቅበት መንገድ ማለት ነው። ምን ያህል ሰክሰስፉል ይሆናል ውልሲ ግን ባየሩ ፕሮቴክት መደረግ እንዳለበት አምናለሁ።